ጥቅስ 3 ደቂቃ ብራዘር 3 ብራለ መንገደኛ ነው። እሺ እንደዛ ከሆነ በቃ 3 ደቂቃ ወስደህ ከቡሊም ከሐዲስም ስላሴ ካለ እሱን ጠቅሳለህ። 3 ደቂቃ ሰጥቻለሁ፣ መቀጠል ትችላለህ። ኦኬ እሺ፣ ጌታ የተባረከ ይሁን። ለምትሰሙት ይሄ የህይወት ቃል ይሁናችሁ፣ ልባችሁን መንፈስ ቅዱስ ይክፈት እና ስላሴ የሚለው ጥሬ ትርጉም ቤተክርስቲያን የሰየመችው ሲሆን ቤተክርስቲያን የሰየመችው ነው የሚለውን ሐሳብ ያዙ። ጥሬ ትርጉሙ አስተምሮ ወይንም ትምህርቱ አለ መጽሐፍ ቅዱስ ውስጥ ብዬ ክሌም ያደረኩት እኔ ነኝ፣ ግን ሊትራሊ ወርዱ ላናገኝ እንችላለን እና ስላሴ የሚለው ትምህርት መጽሐፍ ቅዱሳዊ ነው። ለምን ካልከኝ በአጭሩ ስላሴ የሚለውን ኮንሰፕት ሙስሊሞች ወይንም ሌላ የኦንሊ ጂሰሶች የማይረዱት ኮንሰፕት ለምን መሰላችሁ? በአጭሩ ስላሴ ልዩ ሶስትነት ማለት ነው፣ ወይንም ልዩ ሶስትነት ያዙልኝ፣ ልዩ ሶስትነት ማለት ነው። ስላሴ which means ልዩ ሶስትነት ወይንም ትሪኒቲ ብላ ቤተክርስቲያን ታስተምራለች እና መጽሐፍ ቅዱሳዊ ነው ብያለው። ዮሐንስ ወንጌል ምዕራፍ 1 ጀምሬ ቀደም ከብሪሽ ጋር ያወራ ነበርና በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለውን ሐሳብ እያንዳንዱን በስንኝ ሳብራራ በእግዚአብሔር መንፈስ ቅዱስ አማካይነት ስንገልጥ ነበርና እሱን ቅድም የነበራችሁ ሰዎች በእርግጥ የሰማችሁ ይመስለኛል። እንደዛም ስላሴ ኮንሰፕቱን ምናየው የጳውሎስን መልእክት 13ቱንም ወይንም ከዕብራውያን ጋር 14ቱንም መልእክት ስንመለከት አብ ወልድ መንፈስ ቅዱስን ጳውሎስ በተደጋጋሚ በሰላምታውም በመልእክቶች ውስጥም ሲያወራ እንመለከታለን። የጳውሎስን መልእክታት መመልከት እንችላለን። እንደዛም በዮሐንስ በራእዩ ኢየሱስ ክርስቶስ የታረደው በግ እርሱ አልፋና ኦሜጋ እንደሆነ የእግዚአብሔር አብ ዘላለማዊ ቃል እንደሆነ ሲያወሩ ሲተርኩ ሲናገሩ እንደነበር እንመለከታለን። እና ምን ለማለት ነው? ስላሴ ቅድም ብያቸዋለሁ ልዩ ሶስትነት ነው። ምን ማለት ነው? አንድ አምላክ ራሱን በሶስትነት ገልጠዋል ማለት ነው። which means አንድ አምላክ ነው የምናመልከው፣ ነገር ግን ሶስት አካል 3 person ምንለው ማለት ነው። እና which means አብ ነው፣ ወልድ ወልድ ነው፣ መንፈስ ቅዱስ ነው። ምክንያቱም የአብና የወልድ ስርጸት ወይንም ከአብና ከወልድ የተገኘ መንፈስ ቅዱስ ነው ብለን እናምናለን። ለምሳሌ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ቀደም ብሪሽ አውጥቶልኝ ወንጌልን ስበኩ ካላቸው በኋላ ደቀ መዛሙርት ያድርጉ ከማለቱ በፊት ምን አላቸው? አብ በወልድ በመንፈስ ቅዱስ ያጠመቃችሁ ደቀ መዛሙርት ያድርጉ ብሎ አስቀምጧል። እና ይሄ የአብ የወልድ የመንፈስ ቅዱስ አካል እኔ የሚል የራሱ ማንነት ያለው ስሜት እውቀት ፍቃድ ያለው እሱን ፐርሰን ብለን እንገልጻለን። ስለዚህ መንፈስ ቅዱስ አብ አይደለም፣ ወልድ አብ አይደለም፣ አብ ወልድ አይደለም። ስለዚህ አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ የአብና የወልድ ስርጸት ነው ብለን እናምናለን። ማቴዎስ ምዕራፍ 11 ቁጥር 27 ላይ ማየት እንችላለን። አደርዋይስ እንደዛ ማለት እንችላለን። እና ስላሴ ልዩ ሶስትነት ነው። እሱን ሐሳብ አልቋል። ዳጊ ቀጣይ 3 ደቂቃ የሚወስደው ኢብሮ ነው። የሱን ደቂቃ አንተ ላይ ይዛለሁ። ኢብሮ መቀጠል ትችላለህ። እሺ ቢስሚላህ ወሰላቱ ሰላም አላ ረሱላህ ሰለላሁ ዐለይሂ ወሰለም። እንግዲህ ያው ዛሬ የተያዘው ምንድነው ስላሴ ቢብሊካል ነው ወይስ አይደለም የሚል ርዕስ ነው ያዝነውና ምናልባት ዳጊ ትንሽ ሚውት ብታረግ እንጂ ኦኬ እና ምንድነው መሰላችሁ ስላሴ ቢብሊካል አይደለም። ባይብል ላይ ስላሴን ያስተማረ አንድም ነብይ የለም፣ አንድም አካል የለም ስላሴን ያስተማረ። ወይ ደግሞ ስላሴ ማለት በመጀመሪያ አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ያስተማረ አንድም ሰው የለም። እግዚአብሔርም ኢየሱስም አላስተማሩም እንዲህ ብለው ማለት ነው። ሶ ምንድነው በአጭሩ ባይብል ላይ ታዲያ ምንድነው ያለው ብላችሁ ካላችሁኝ ዘዳግም 6:4 ላይ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው ብሎ ነው ያስቀመጠው። አንድ ከአንድ በላይ ምንም አምላክ ያስቀመጠው ነገር የለም። አንድ ሁለተኛ ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ አንድ አምላክ ማን ነው? ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን አለ። ስለዚህ ለሁላችን አንድ አባት ያለን አይደለምን አለ። ስለዚህ አንድ አባት የተባለው አንድ አምላክ የሁሉ ፈጣሪ መሆኑን አስቀመጠ። ለዛ ነው ኢየሱስም ይህንን ነገር ሳይደብቅ ምን አለ? ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ በምድር ላይ ማንንም አባት ብላችሁ አትጥሩ፣ አባታችሁ በሰማይ ያለው አንዱ ነው አለ። በቃ አንዱ፣ ማንንም በምድር ላይ አባት ብላችሁ እንዳትጠሩ አለ። ስለዚህ አባታችሁ ማን ነው? አንዱ በሰማይ ያለው ነው አለ። ስለዚህ የአባት የተባለው የሁሉ አባት፣ በሁሉ የሚኖር በሁሉ የሚሰራ አንድ አምላክ የሁሉ አባት መሆኑን ደግሞ ኤፌሶን ምዕራፍ 4 ቁጥር 6 ላይ ተናግሯል።
ስለዚህ የሁሉ አንድ አምላክ የሁሉ አባት ነው አለ። ይህንንም ኢየሱስም ሲናገር ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስም አላት መቅደላዊት ማርያም ምን አላት? ሂጂና ወደ ወንድሞቼ ሄደሽ አላት። ምን አላት? እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አላት። ስለዚህ አባቴና አባታችሁ አለ። ለዛ ነው የሁሉ አባት ያለው። ተግባባን? አንድ አምላክ የሁሉ አባት አለ። ስለዚህ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አለ። ስለዚህ አምላክ የተባለ አንድ አምላክ አለ። ያ አንድ አምላክ ከሁሉ በላይ የሆነ አምላክ መሆኑን የተናገረው። ስለዚህ አንዱ አምላክ ማን ነው ብላችሁ ካላችሁ ታዲያ ባይብል ላይ በግልጽና በማያሻማ በማያጠራጥር ሁኔታ የተቀመጠው አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ 30 ሰዓት ሲያልቅ ነገረኝ ስላልያዝኩኝ ምዕራፍ 8 ቁጥር 4 እና 6 ላይ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። ስለዚህ ማን ነው ብለን ስንል ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። አንድ አምላክ አብ አለን። በቃ አያችሁ፣ ከአንዱ ከአምላክ በቀር ሌላ አምላክ ማንም እንደሌለ እናውቃለን አለ። ስለዚህ ኢየሱስም ሲያመልከው የነበረው ለዛ ነው። ዮሐንስ ወንጌል 17:3 ላይ እውነተኛ አምላክ ብቻህን የሆንክ አንተን የላከውም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ስለዚህ እውነተኛ አምላክ ብቻውን የሆነ አንድ አምላክ አለ፣ ከዛ ውጭ ማንም የለም ነው። ጨርሻለሁ። ደቂቃ ማልቋል። እሱ ቀጣ የሪባትል ዳጊ 2 ደቂቃ አለ። ቀጥል። ቴንክ ዩ ብሪሽ ገብቶ ግን እንዳልገባ የሆንክ ነው። ችግር የለውም። ትንሽ ስህተት ማይበት ኢብራሂም ላይ ምን መሰላችሁ? አንድ አምላክ እስራኤል ሆይ ስማ እግዚአብሔር አምላክ አንድ ነው ሚለውን ሐሳብ ስንመለከት አንድ አምላክ ነው ወዳጆቼ። አሁንም ሙስሊሞች ጆሮአችሁን ልባችሁን ክፈቱ። ምናመልከው አንድ አምላክ ነው። አንድ አምላክ ስንል ምን ማለት ነው? መጽሐፍ ቅዱስ አንድ ሲል ምን ማለት ነው? ይኸውላችሁ አምላክ ወልድ እግዚአብሔር ወይንም አብ ወልድ መንፈስ ቅዱስ ስንል በመለኮት አንድ ነው። ሶስት አምላክ አይደለም የምናመልከው። ቢቴኬር አንድ አምላክ ነው የምናመልከው። ቅድም ብያለሁ፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለውን ቅድም ሳብራራ ነበር ላይብሪሽ። እና አንድ አምላክ በምን ባህሪ? በመለኮታዊ ባህሪው በስልጣን አንድ ናቸው። አንድ አምላክ ብለን እናመልካል። ነገር ግን ግብሩ ወይንም አካላቱ ምን ይለያያል። ምን ተብሎ እኔ ይላል። እኔ ማለት ይችላል አብ። ወልድ እኔ ማለት ይችላል። ለዛው ለምሳሌ ማቴዎስ ወንጌል ምዕራፍ 11 ቁጥር 27 ላይ እንዲህ ይላል፣ ያለ እኔ አብን የሚያውቅ የለም፣ ወይንም ያለ አብ ወልድን የሚያውቅ የለም፣ ያለ ወልድም አብን የሚያውቅ የለም ማለት። ስለዚህ አብን የሚተርክ ወልድ ነው፣ ወልድን የሚተርክ አብ ነው፣ መንፈስ ቅዱስን የሚተርክ አብና ወልድ ናቸው። ስለዚህ እኔ የሚል ለምሳሌ ዮሐንስ ወንጌል ምዕራፍ 1 ላይ ማየት እንችላለን። ቁጥር 17 አካባቢ መጥምቁ ዮሐንስ ስለ ኢየሱስ ምን እንዳለ፣ እንደዛም ሉቃስ ወንጌል ላይ ኢየሱስ አብ ስለ ልጁ የተናገረው ነገር አለ። በዮርዳኖስ ወንጌል ላይ በመጥምቁ ዮሐንስ በክርስቶስን ሲያጠምቀው ምን አለ? ከሰማይ አብ የምወደው ልጅ እርሱ ነውና እሱን ስሙት አለ። ፐርሰን ነው የምንለው እሱን። ከዛስ መንፈስ ቅዱስ በርግብ አምሳል ተገለጠና ምን አለ? አረፈበት። በማን? በክርስቶስ ኢየሱስ ላይ። ስለዚህ በሶስቱም ያለ መለያየት ያለ መበላለጥ እኩል መለኮታዊ ስልጣን አለ። አንድ አምላክ ብለን እናመልካለን። ደቂቃ አልቋል። ዳጊ ሰው ኢብሮ ሪባትር 2 ደቂቃ አለ። ቀጥል። እሺ ቢስሚላህ። ያው እንግዲህ ባይብል ላይ እስካሁን ድረስ ዳጊ ለማንሳት የሞከራቸው ነገሮች አሉ። ስላሴን የሚያሳይ አንድም ነገር አልጠቀሰም። ይታርግልን ዳጊ። ባይብል ላይ አሁንም እየጠበቅኩ ነበረ። ቢያንስ አንድ ጥቅስ ጠብቄ ነበረ። አንድም ጥቅስ አልቀረበም። ስላሴን የሚያመለክት አንድ ጥቅስ የለም። አንድ። ስለዚህ እኛ አሁን ችግሩ እንዴ አንድ አምላክ የሚለውን እኮ ትክክል ነው ባይብል ላይ አለ። ግን ችግሩ የሌለው ምንድን ነው? አንድ አምላክ በሶስት አካል የተገለጠ አንድ አምላክ አለ የሚል ባይብል ላይ የለም። ሽታውም ነው የሌለው። ሽታው አይደለም ጥቅስ ሊኖር ሽታው ነው የሌለው ነው። በቃ ሀሳቡ ራሱ የለም ነው እያልናቸው ያለ ነው። ስለዚህ ያለው ማን ነው ብለን ካልን አንድ አምላክ ከአብ ውጪ የተነገረለት የለም። አሁን የጠቀሳቸው ጥቅሶች አሉ። ለምሳሌ ዮሐንስ 1:1 ጠቀሰ። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህን አሁን ለአብራራ ብል ያው የኢየሱስን አምላክነት ጉዳይ ላይ ልንመጣ ነው። ኢየሱስ አምላክነት ላይ አይደለም ርዕሳችን ያለው ምንድን ነው? አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚለው። ስለዚህ አሁን እሱ እያቀረበ ያለው 2 ፐርሰኖችን ነው። 2 ፐርሰን ደግሞ አብ ወልድ መንፈስ ቅዱስ አይደለም። በመጀመሪያ ደረጃ ቢሆን ራሱ ዮሐንስ 1:1 ራሱ ስላሴን አይደለም የኢየሱስን አምላክነትም አያሳይም።
ስለዚህ ቃል የሚለው ነገር ሎጎስ ነው። ሎጎስ ማለት ደግሞ ቃል ንግግር ነው። እግዚአብሔር በንግግሩ ይፈጥራል ነው። ስለዚህ በዚህ ንግግሩ ስጋን ፈጠረ የሚል ነገር ነው የሚያሳየው። ተግባባል። ሌላ የምወደው ልጄ ነው እሱን ስሙት አለ። ማቴዎስ 3:16 ላይ ያለውን ጥቅስ ነው ያመጣው። እሱም ቢሆን ያቀረበው ነገር ምንም የሚገናኝ አይደለም። ኢየሱስ ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር የናዝሬቱን ኢየሱስ በመንፈስ ቅዱስ በኃይልም ቀባዋል። ኢየሱስ ቅቡ ስለሆነ መንፈስ ቅዱስ ቅባት ነው። እግዚአብሔር ቀቢ ነው። ስንት እግዚአብሔር አለ? አንድ እግዚአብሔር አለ። እሱም ምንድን ነው? አንድ አምላክ አለና በአንድ አምላክና በሰዎች መካከል ያለው መካከለኛው ደግሞ አንድ አለ። እሱም ሰው የሆነው ክርስቶስ ኢየሱስ ነው። ኢየሱስ ሰው ነው። በቃ አለቀ ማለት ነው። ጨርሻለሁ። ወደ ሪባትል እንሂድ። ደቂቃው አልቋል። ቀጣይ ጥያቄና መልስ ነው የሚሆነው። ስንት ደቂቃ ነው የምትወስዱት ለዚህኛው? 10 ደቂቃ። ኢየሱስ ኤብሬሽ ጥያቄና መልስ ነው። አንዱ ዳጊ ሄደ 9 ሰዓት ሊሆንብኝ ነው። ባይዞ ፕሮግራም ኳይ ሰላለ 3 ደቂቃ ባይዞ 3 ቢስሚላህ 3 ደቂቃ 5 አራ ኤብሬሽ 5 ደቂቃ ቀድሞ የሚጠይቀው ማን ነው? አንዴ ቆይ ቀድሞ የሚጠይቀው ማን ነው? ኢብራሂም ይጀምር። አንተ ብትጀምር ጥሩ ነበረ። እኔ አልጠይቅም፣ ዛሬ አልጠይቅም። እሺ በቃ ጥሩ ልጠይቅህ። እሺ ያው ደቂቃዬን አስጀምርልኝ። እንግዲህ አምላክ በሶስት አካላት የተገለጠ 3% ብሎ ያስተማር አንድ ነብይ ስጠኝ ባይብል ላይ። ነብይ? አዎ አንድ ነብይ። ከዘፍጥረት እስከ ራእይ እኮ አልኩ ብራዘር። አንድ ጥቅስ ቆላስይስ ምዕራፍ 1 ቁጥር 15 ቶሎ ክፈት። አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ አምላክ በሶስት አካላት የተገለጠ እንዴ? ቆላስይስ የተገለጠ የሚለው ተው በቃ ተው። ነብይ ነው ቆላስይስ ሲጀመር ምን ሆነ ነው? አይዞክ ነብይ ነው። ነብይ ብለን ተከስከው እብሪሽ ጥያቄው ደገመ ወይ? እሺ በሰዓቴን ያዘልኝ እያላገጠ ስለሆነ ቆይ አንዴ ዳጊ ከምር ኢብራሂም ጌታ ምስክር አላላገጠ። አይ እንደዛ አይደለም። በፍጹም ትትና ነው ያወራው ያሉት በታምር እኔ አምላክ በሶስት የተገለጠ ነው የሚል ብሎ ያስተማረ አንድ ነብይ መረጃ አንድ ምን አልከኝ? ነብዩን ተው መጽሐፍት ሁሉ የትንቢት ናቸው እኮ። ስጠኝ ነው እኮ ነው ጥያቄ ይሄ ነው። ከሌለ የለኝም ለምን እላለሁ? የወንጌል አማኝ እኮ አምላክ በሶስት አካል የተገለጠ ነው ብሎ ያስተማረ አንድ ነብይ ስጠኝ። አንድ ነብይ ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን ድረስ ማለት ነው። ለምሳሌ አብ ራሱ ክርስቶስ ቀጥልሽ። እኔ ነብይ ነው ብዬ ይሄን ፖለቲካውን ተውና አሁን ከነገደሙ ጥሩ ያወራ ነበረ። ይቅር በቃ ይለፈ። ሁለተኛ ጥያቄ ለምን ሳላውራ ዕብራውያን ምዕራፍ 1 ክፈት። ዕብራውያን ምዕራፍ 1 ቁጥር ስንት ክፈት? ከመጀመሪያ ከቁጥር 1 ጀምርና ነበር። እግዚአብሔር በመጀመሪያ ምን ይላል መሰለህ? እርሳው ደቂቃውን እብሪሽ እኔ ስለማልጠይቅ ደቂቃውን ተው። እሺ አይ እንደዛ ከሆነ ሰዓት ይጨምራል። እሺ ምን አለ? ከጥንት ጀምሮ ችግር የለውም ደቂቃውን ተው። በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉ ወራሽ ባደረገው ደግሞ ዘመናትን ባደረገበት በልጁ በዚህ ዘመን መጨረሻ ለኛ ተናገረናል። እሺ ከፈተው ባይብሉን ከፈተው ለኔ በቃ ይበቃኛል። አይ ተው ሰዓት እየገደልክ ነው ብራዘር። ተው ኧረ እብሪሽ መልስ አይደለም። ተው በቃ አይ ተው መልስ አይደለም። ዕብራውያን ምዕራፍ 1 መልሰልኛል። እሺ ሁለተኛ ጥያቄ ማርያም አንዱን አምላክ ወልደዋለች? ወልድን እኔ ማርያም አንዱን አምላክ ወልደዋለች? የአንተን ጥያቄ ሳይሆን ክርስቶስ ኢየሱስን የእግዚአብሔርን ዘላለማዊ ቃል ወልድን ወልደዋለች። አንዱን አምላክ ወልደዋለች። ማቴዎስ ወንጌል ምዕራፍ 1 እናንብበው። ያልጠየኩን አመለስ። እኔ የጠየኩ ማርያም አንዱን አምላክ ወልደዋለች ወይስ አልወለደችውም? እኔ ማወራው በመጽሐፍ ቅዱስ ነው። ያልጠየኩን አትመለስ። እሺ መልስ የለውም። ሁለተኛ መልስ ማርያም ወልድን ወልደዋለች? አዎ ወልድ አምላክ ነው። ወልድ አምላክ ነው። እሺ ማርያም ያልወለደችው አምላክ አለ? ወልድ አምላክ ነው። ማርያም ያልወለደችው አምላክ አለ ወይ? ማርያም አይደለም የወለደችው። ማን ነው? እና አርሴማ ነች የወለደችው? እብሪሻ ማርያም ኢየሱስን አልወለደችው? ይኸው ስም ከማርያም የተገኘው ወልድ ስጋንና ነፍስን የነሳው ከማርያም አምላክ ከአምላክነቱ ጋር አታጋጭ እንዳይጋጭብህ ነው። ለዚህ ማርያም አብን ወልደዋለች? ወልድን
ማርያም አብን ወልደዋለች ወይስ አልወለደችውም? ወልድን ወልደዋለች ወይስ አልወለደችውም? ወልድን የወለደችው እኔ ወልድን አልወለደችም ብዬ ጠይቄያለሁ። ማርያም አብን ወልደዋለች ወይስ ወልድን የወለደችው? ያ ነው መልሴ። እሺ ሶስተኛ ሌላ ጥያቄ፣ ያው መልስ የለም ማለት ነው። እሺ አለ መልስ አለ። ኢየሱስ ክርስቶስ ተወለደ፣ አማኑኤል ሆነ፣ እግዚአብሔር ከኛ ጋር ሆነ። በቃ ሮሜ ምዕራፍ 16 ቁጥር 27 ላይ ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ይሁን አሜን አለ። ብቻውን ጥበብ ያለው ማን ነው? ቃሉ አወራ እኮ ምን ላውራ ነው እኮ ማን ነው ነው ጥያቄው። እዚህ ጋር ብቻውን ጥበብ ያለው ለእግዚአብሔር በኢየሱስ ክርስቶስ ምስጋና አቀርባለሁ ይላል። ብቻውን ጥበብ ያለው ማን ነው? በተመሳሳይ ሁኔታ መጽሐፍ ቅዱስ ውስጥ ያለውን አገላለጥ ተመልከት። መጽሐፍ ቅዱስ ያብራራውን መልስ ማን ነው ወይ ዳጊ እንደ ሌላ ነገር አታብራራልኝ። ብቻውን ጥበብ ያለው የተባለው ማን ነው? አብ፣ ወልድ፣ መንፈስ ቅዱስ። ከአብ ውጪ ጥበብ ያለው የለም። ሶስተኛ ጥያቄ አብ፣ ወልድ፣ መንፈስ ቅዱስ። ዓለማት የተፈጠሩት በወልድ ነው። መረጃ አምጣ። መረጃ አብ፣ ወልድ፣ መንፈስ ቅዱስ መረጃ አምጣ። ብቻውን ጥበብ ላለው የተባለው አብ ነው ወይስ አብ፣ ወልድ፣ መንፈስ ቅዱስ? በተለያየ አገላለጽ ተገልጿል መጽሐፍ ቅዱስ ላይ። የለም ነገርኩህ እኮ አንብብ። ቆላስይስ ምዕራፍ 1 ቁጥር 15 ሮሜ ኃይላትን ስልጣናትን ሁሉ የገረሰሰ። ኧረ ሰዓቴን ልጠቀም። ሮሜ ምዕራፍ 1 ቁጥር 8 ላይ እሺ። ቆላስይስ ምዕራፍ 2ን ክፈት። ኧረ ሰዓቴን ያዝልኝ ሳላይ ልጅ። ሮሜ ምዕራፍ 1 ቁጥር 8 ላይ እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ አለ። አምላኬ የተባለው ማን ነው እዚህ ጋር? በክርስቶስ ኢየሱስ ለአብ። ስለዚህ አምላኩ ማን ነው? አብም ወልድም መንፈስ ቅዱስም። የለም እንደዛ የሚል ነገር የለም እዚህ ጋር። እዚህ ቦታ ላይ ኖር ይችላል። ብዙ ቦታ አረ ብራዘር ቆይ ብዙ ቦታ እዚህ ጋር አምላኬን ያለው ማን ነው? አንድ ጥቅስ አይብራራም ብራዘር። ይሄ ጥያቄ በአንድ ጥቅስ አይብራራም። አምላኬን ያለው ማን ነው? እዚህ ጋር መልስ። አምላኬን በአንድ ጥቅስ አይብራራም። ማን ነው? አንድ ጥቅስ አይብራራም። ማን ነው? እኔ ጥያቄ ነው። በተመሳሳይ ሁኔታ አብም ተገልጧል፣ ለወልድ ማን ነው? ይሄንን ምስጋና ቀርበዋል። ሮሜ ምዕራፍ 1 ቁጥር 8 ላይ ማን ነው አምላኬን ያለው? አንብበው እንደገና ብራዘር ተወውልን። የሚለው እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ አለ። ማን ነው ይሄ አምላኬን ያለው? አምላኬን ማን ነው? መጽሐፍ አወራኔ ለምን ላወራ ብራዘር እኮ ማን ነው እንዴ? አታውቀውም? አላውቀውም። በቃ አላውቀውም። እሺ ስለዚህ ያው እንግዲህ እሺ እና ማይክ የተቀያየረ መጠረሽ ጥያቄ ዛሬ አላውቀውም ማለትም አንድ ትልቅ ነገር ነው። እሺ ስለዚህ አላውቅም ግን መጽሐፍ ቅዱስ አብን በተመሳሳይ ሁኔታ ጳውሎስ ያመሰግነው ትመለከታለህ። ወልድን ሲያመሰግነው እባክህ ኧረ ሰዓቴን ወልድ አንድ አምላክ ተብሎ የተጠቀሰበትን አንድ ጥቅስ ስጠኝ። ወልድ አንድ አምላክ ተብሎ የተጠቀሰበትን አንድ ጥቅስ ስጠኝ። ክፈት መጽሐፍ አንድ ቆላስይስን ክፈት። እሺ አንድ አምላክ ተብሎ የተጠቀሰበት ጥያቄውን ስታጣመሚ ወልድ አንድ አምላክ ተብሎ የተጠቀሰበት ቆላስይስ ክፈት። ቆላስይስ እሺ ቆላስይስ ያው ሰዓቱ በሱ ነው የሚያዘው። ምዕራፍ 1 ቁጥር ስንት? ቁጥር 15 እሺ አራው ያ እሺ የት አለ? ወልድ ኢየሱስ አንድ አምላክ አንብብ ከቁጥር 15 ጀምረ። እሺ እሱም የማይታይ አምላክ ምሳሌ ነው። ቀስበል እኔን ማንበው እርሱም የማይታይ አምላክ ምሳሌ ነው። ማን? ወልድ ኢየሱስ ክርስቶስ ይላል። እሺ ስለዚህ የማይታይ አምላክ ምሳሌ አለ፣ የማይታይ አምላክ ደግሞ አለ አይደለ? ስንት አምላክ ነው ያለው? አንድ አምላክ አልኩ። የማይታየው ነው ወይስ የሚታየው ነው? አንዱ አምላክ ይኸውልህ በስጋ መለኮት የተገለጠው ወልድ እግዚአብሔር የማይታይ። እኔ አሁን የጠየቅኩት ጥያቄ በመጀመሪያ ደረጃ ልለፍ ብዬ ይሄ እኮ ሚስጥር እኮ ነው ብራዘር፣ ታላቅ ሚስጥር ነው ብራዘር። ቀስ ብለን የምታወራው ደቂቃ አልተያዘም፣ ችግር የለውም። ይብሪሽ 10 ደቂቃ ጨምር፣ ያዝ ችግር 10 ደቂቃ ያዝና ጠይቀኝ እንደገና። ስለዚህ አሁን ኢየሱስ ክርስቶስ አንድ አምላክ ተብሎ የተጠቀሰበት ጥቅስ አለ ወይስ የለም? አንድ አምላክ አሁን እዚህ ጋር የወልድን አምላክነት የሚገልጥ ጥቅስ ለምሳሌ እኔ ላሳይ። መልስልኝ፣ ቆላስይስን መልስልኝ። የኔ ሰዓት እኮ ነው። እርሱም የማይታይ አምላክ ርዕስ ተስቷል፣ ርዕስ ስተሃል። እሺ ችግር የለውም። በፍጹም የማይታይ አምላክ ምሳሌ ነው አለ። የወልድን አምላክነት የነገርኩ ነው። ቆላስይስ ላይ ጳውሎስ ለቆላስይስ ሰዎች የጻፈውን የወልድን አምላክነት የነገርኩ ኢየሱስ ክርስቶስ። እኔ የጠየኩት የኢየሱስን አምላክ የሁሉ ነገር እሱ የአብ ምሳሌ ነው። እሱ ዳጊ
የጠየቁ ኢየሱስ ያን አንዱ አምላክ ነው ኢየሱስ አንድ አምላክ የሚል ጥቅስ አምጣልኝ ነው ያልኩ ወይስ ኢየሱስ አምላክ ነው የሚል ጥቅስ ነው የጠየቁ? የወልድን መለኮትነት እየነገርኩ ነው። አምላክነት ማለት ያ መለኮትነት ይሁንልህ፣ ደስ ይበል፣ በቃ ችግር የለውም። አምላክነት መለኮትነት እኮ እሱም የማይታየው አምላክ ምሳሌ ነው ያለው። እሱም አምላክ የማይታየው አምላክ ነው ያለው። ቀጥል፣ አይዞህ ቀጥል። ነጠላ ሰረዝ አልጨረስክም። እዚህ ጋር ነው መጀመሪያ። ወይ ነጠላ ሰረዝ አለ መጽሐፉ የኛ እኮ ነው። መጀመሪያ እርሱ የማይታይ አምላክ ምሳሌ ነው እንጂ የማይታየው አምላክ አይደለም። የማይታየው አምላክ ግን አይደለም። እሱ ይሰማል። የማይታየው አምላክ ነው። የማይታየው አምላክ ምሳሌ ነው። ኢብራሂም እየሰማው ነው። የማይታየው አምላክ ነው። የማይታየው አምላክ ምሳሌ ነው። በቃ እሺ፣ እሺ። የማይታየው አምላክ ነው ወይስ የማይታየው አምላክ ምሳሌ ነው? ይሄ ስለ ወልድ የተጠቀሰ ነው። ጥያቄ ነው የጠየቁ። የአብ ነጸብራቅ ነው፣ የማይታይ አምላክ ምሳሌ ነው እንጂ የማይታየው አምላክ አይደለም አይደለ? አዎ፣ ስለ ወልድ ነው እያወራ ያለው። ስለዚህ አንድ የማይታይ አምላክ አለ፣ ሌላ ደግሞ የሚታይ አምላክ አለ። ሁለት አምላክ ኖ፣ አንድ መለኮታዊነቱን አንድ ነው እኮ ያልኩ እኮ ነው። ለዚህ እኮ ነው ልዩነታችን እኮ አንድ አምላክ። የማይታየው ነው ወይ የሚታየው? አንድ አምላክ። አንነጣጥልም። እኛ የማይታየው ነው የሚታየው? አንነጣጥልም። ብሪሽ የማይታየው ነው የሚታየው? አገላለጽ ነው። እዚህ ጋር ጳውሎስ የገለጸበት መንገድ ነው እንጂ የተነጣጠለ ነገር የለም። እሺ፣ ሁለተኛ እዛው መለኮታዊ አምላክነቱን መለኮታዊ ባህሪውን አንነጣጥልም። አንድ የምንለው ለዚህ ነው። እዛው ደግሞ ልጠይቅ። እሺ፣ የማይታየው አምላክ ነው ወይስ ምሳሌ ነው? ምሳሌ ነው። በቃ ምሳሌ ደግሞ ነው ማለት አይደለም። ስለዚህ አሁንም አለቀ ማለት ነው። በቃ መጽሐፉ አለቀ። ቀጥል እኮ ነው የምልህ። አለቀ በቃ። ወዴት ነው የምቀጥለው? እሱ ይሄ የማይታየው አምላክ ምሳሌ የሆነው የሚታዩትና የማይታዩትን ዙፋናት ቢሆንም ወይም ጌትነትን ወይም አለቅነትን ወይም ስልጣናትን በሰማይ በምድር ያሉትን ሁሉ በእርሱ ተፈጥረዋልን። ከዛ ከፍጥረት ሁሉ በፊት በኩር ነው ማን? ስለዚህ ይሄ ወልድ የሆነው ኢየሱስ ክርስቶስ ኢየሱስ ጌታ ነው። እሺ፣ ሁሉ በእርሱ ሆኗል፣ ለእርሱ ተፈጥረዋል ይላል። ኧረ ቆይ እባክህ፣ ኧረ ተረጋጋ። ቆይ አንዴ ብራዘር፣ እንዴ ገና እኮ ጥቅሱ እዚህ ጋር አልቋል። በመጀመሪያ ደረጃ እዚህ ጋር አላለቀም። ነጠላ ሰረዝ አማርኛ ተምራል አይደል? ይሄው ነጠላ ሰረዝ ብራዘር፣ ነጠላ ሰረዝ አንደኛ ርዕስ ስተሃል። ይሄው ነጠላ ሰረዝ። ኧረ ቆይ አንዴ ዳጊ ተረጋጋ። አንደኛ ይኸውላችሁ በጀማው ነጠላ ሰረዝ አይደለም፣ አማርኛ አታውቅም። ድርብ ሰረዝ ነው እዚህ ጋር አንደኛ ድርብ ሰረዝ ነው። እኔ ዝም ብዬ ልለፍ፣ ብዙ ነገር እያለፍኩ ነው ዳጊ። እሺ፣ ድርብ ሰረዝም ይሁን ነጠላ ሰረዝም ይሁን እሺ፣ እንምጣና ይኸውልህ በመጀመሪያ የሥላሴ አስተምሮ እዚህ ላይ የለም። ስለ ምሳሌ ነው የሚያወራው። ስለ አምላክነት አንድ አምላክ አላልከኝም? ቆይ አንድ አምላክ አላልከኝም እኮ። አንድ አምላክ ተብሎ የተጠቀሰበት ጥቅስ አለ ወይስ የለም? አሁንም እሱ ነው። ስለ ወልድ አምላክነት ነው እያወራሁ ያለሁት። አንድ አምላክ ሶስት አምላክ አላልኩም እኔ። አንድ አምላክ በሶስት አካልነት ተገልጧል፣ በግብር ተለያይቶ። ቆይ ብራዘር አለ። ስለ አምላክ ከሆነ አምላክ የሚለው ይኸውልህ ሙሴም አምላክ ነው፣ ነቢያትም አምላክ ናቸው። አሁን ጥያቄ እኔ አንድ አምላክ ተብሎ ባይብል ላይ ያዘሱ ሌላ ጊዜ እንወያያለን። መጽሐፉን አውዲ ዘንብ መጽሐፍ አንድ አምላክ ማን አለን ይላል እዚህ ጋር። ቆይ አንዴ ከይቅርታ ጋር አንዴ አንድ አምላክ ማን አለን ይላል? ማን አለን ይላል? አብ አለን። ኦኬ፣ ልክ እንደዚህ ኢየሱስ አንድ አምላክ ኢየሱስ አለን ይላል ባይብል ላይ እንዲህ የሚል ጥቅስ ታገኛለህ? ነገርኩህ እኮ ስለ ወልድ ተጠቅሷል እኮ አልኩህ። አገላለጽ ነው መጽሐፍ ቅዱስ ላይ ልዩነት የሚያመጣው ነገር እኔ እናንተ መካከል አገላለጽ ነው። በጣም ከባድ ነው። እንትና አንድ ጥያቄ አልመለስክልንም እስካሁን ድረስ። እሺ 20 ደቂቃ ወስደህ 20 ደቂቃ። እሺ አሁን ደግሞ ልጨምርልህ። እሺ ወይስ ትቸኩላለህ? ልጨምርልህ። በጣም ባይዘ ወደ ጌታ እንደምትመለስ በእርግጠኛ ነኝ በቅርብ ጊዜ። አረ ባላ እንዴ! አረ ተው ከምሬ ነው የምልህ። ለምን አትልም? ልቀጥል ቆይቴ። አረ እባክህ ባረ ስላላ ብለህ እንዴ! ዮሐንስ ወንጌል ምዕራፍ 3 ቁጥር 36ን ክፈትልኝ። እሺ ምን ልታሳይ ነው? ክፈትልኝ። ምን ልታሳይ ነው? መጀመሪያ በጌታ ክፈትልኝ። እሺ በቃ እሱን አልቋል። በቃ ልክፈትለት። አልቋል እኮ መች ጠየቅኩህ እኔ። እሺ ማታ ገባሉ ጋር ፎርማል ማታ እናወራለን። በዚህ ዮሐንስ ወንጌል አወራን እኮ በቃ ችግር የለውም። ዮሐንስ ወንጌል ማታ እናወራለን። ምዕራፍ 3 ቁጥር ስንት? 3:36 3:36 እስቲ ዮሐንስ ወንጌል ነው።
መጨረሻ ከሶስት መጨረሻ አካባቢ በልጁ የሚያምን የዘላለም ሕይወት አለው አለ። አንብብ ቀጥል እስኪ አሳየኝ እስኪ ኤብሪሻ። ወይኔ ቸርች አደረከው እኮ። በልጁ የሚያምን የዘላለም አይደለ ከ34 ጀምራ በብልኝ እስከ 36። እሺ ይኸው እግዚአብሔር የላከው ቀስ በል ኤብሪ ቀስ ብለህ እሺ አንብብሽ። ያው ደስ ይበለሽ። እስቲ አንተ አንብብልኝ አንተ አንብብልኝ። እግዚአብሔር የላከው የእግዚአብሔር ቃል ይናገራልና እግዚአብሔር መንፈሱን ሰፍኖ እሺ ይሰጥማልና አለ። እሺ አባት ልጁን ይወዳል ሁሉንም በእጁ ሰጥቶታል አለ። አሜን። በልጁ የሚያምን የዘላለም ሕይወት አለው አለ። በልጁ የሚያምን በልጁ የማያምን ግን የእግዚአብሔር ቁጣ በእሱ ላይ ይኖራል እንጂ ሕይወት አያይም ማለት። ስለዚህ በቃ ከዚህ መዳን አለብህ ብራዘር። አሁን ለምን ሄድክ? ሰርፕራይዝ ላ ኤብሪሽ በጌታ ቆይ አልጨረስኩም እኮ ዛሬ። ኧረ ሰርፕራይዙን ደስተ ኢየሱስን ጮኸ። ይኸውልህ ልብ አድርገህ ኢየሱስን ለምንድን ነው የምትሄደው? አንዴ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። በኢየሱስ እንዳታምኑ ሰዎች በላከው በአብ ነው የምታምኑት። አለቀ። ይሄ ነው ሰርፕራይዙ። እሺ ቆይ ይሄንም አስረዳለሁ። ቆይ ኤብሪ ትሰማኛለህ? አሁን ሌላ ደግሞ ጥቅስ አንታሽ። በቃ አሁን እሺ ቆይ ኤብሪ ከዚህ አትሄዳ። ኤብሪ ቆይ አውራ ይቀጥል። ምን አለ እዚህ ጋር? ኢየሱስም ጮሆ እንዲህ አለ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። በኢየሱስ አይደለም የምታምነው ማለት ነው። አየህ ምን እያለ ነው እዚህ ጋር? ኢየሱስ መልእክተኛ ነው። መልእክተኛ ከላከ አይደለም። ስለማን እያወራ ነው? ስለ እግዚአብሔር አብ ነው የሚያወራው። ስለምን እያወራ ነው? ስለ አብ እያወራ ነው አይደል? አዎ። ስለዚህ ቆይ ስለ አብ እያወራ ነው። አዎ ስለ አብ ነው። ስለ አብ እያወራ ነው አይደል? ኧረ በአላህ አታስደጋግመኝ። ሬዲዮ አደረከኝ እኮ ዳጊ። ምን ነው ብሪሽ በእናትህ አዎ ብላ። እሺ ይሄን ያወራው የት ሆኖ ነው? ምድር ላይ ሆኖ ነው አይደል? በስጋው ራቱ ነው። ከዛ ክፈትልኝ ዮሐንስ ወንጌል ምዕራፍ 6ን ክፈትልኝ። በቃ ይሄ አለቀ። ያጀማል አላለቀም። አስረዳሃለሁ። አውዳለሁ መጽሐፍ ቅዱስ በኢየሱስ ስታምኑ በላከው ማመኑ ነው እንጂ በኢየሱስ አይደለም። በስጋው ራቱ የተናገረው ነው። መለኮታዊ ስልጣኑን የካደ አይደለም። የብረት ወራት አለው ኢየሱስ። የብረት ወራት አለው። ኧረ ተው ኤብሪሽ መቼ ነው ክፉ ነገር አወራው? ንገረኝ። እሺ ያው ኢየሱስ በስጋው ሌላ በምን አለ? የአብን ፍቃድ ሊፈጽም ነው የመጣው። ይኸውልህ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ አምላክ ሆኖ ሳለ ክብሩን እንደመቀማ ሳይቆጥር ያለ ልክ ዝቅ ብሏል። የለም እንደዛ የሚል ነገር የለም። ፊልጵስዩስ ክፈት ምዕራፍ 2 ክፈት። የት አለ? እስቲ ይኸው አይደለ እርሱ በእግዚአብሔር መልክ ሲኖር ሳለ የት አለ? አምላክ ሆኖ ሳለ የሚለው ሶሪ ይችላል ለንግግሬ ሶሪ። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማስ እንደማይገባስ አልቆጠረም። ምን ሆኖ ሲኖር ሳለ? ቆይ በእግዚአብሔር መልክ ምሳሌ ቅድም ያልኩት እሱ ነው። ወንድ ልጅ እግዚአብሔር ምሳሌ ያልኩት የማይታይ አምላክ ምሳሌ ነው። ወንድ ልጅ እግዚአብሔርን አይቶት የሚያውቅ የለም፣ ሊያየውም አይችልም። ወንድ ልጅ በአብ እቅፍ ያለው አንድያ ልጁ ምን ብሏል? ተርኳል። ዮሐንስ ወንጌል ምዕራፍ 6ን ክፈትልኝ። ዮሐንስ ወንጌል አላስጨረስከኝም ኤብሪሽ። ምዕራፍ 6 ዮሐንስ ወንጌል ምዕራፍ 6 እሺ ያሳያለሁ። ቆይ የኔ ሰዓት እኮ ነው። አልጠይቅም አንተ ነው በቃ ጠይቃለሁ። እሺ ምዕራፍ 6 እሺ እንደዛ ከሆነ መልሲን አትሰማምስ? ዮሐንስ ወንጌል ምዕራፍ 6 እሺ ያው ዮሐንስ ወንጌል ምዕራፍ 6 ወይኔ ፎርማል ዲቴልስም አልጋጣም። ቁጥር ስንት? ኧረ ኤብሪሽ እኔ ክፉ ነገር እውነት ምንም አልተናገርኩም። እሺ ቁጥር ስንት? ምዕራፍ 6 ቁጥር 17 ቁጥር 17 እሺ ክፈት ከፍ አድርገው። ያው በታንኳም ገብተው ቆይ ዮሐንስ ወንጌል ምዕራፍ 6 ነው ያልኩህ። እና ታዲያ ምንድን ነው? ዮሐንስ ወንጌል ምዕራፍ 6 ነው ያለሁት። እሱ ቆይ እስቲ ቁጥር 18 ላይ ነው። ምን ፈልገህ ነው? እሺ ቃሉን ታስታውሰዋለህ? የሆነ ቃል አለ ምን የሚል? አባቴም በስራ ላይ ነው እኔም በስራ ላይ የሚለው የለም? እሺ አባቴ በስራ ላይ ነው እኔም በስራ እና ታዲያ ኢየሱስ ስራ ላይ አይደለም ማለት ነው? ቆይ ቁጥር ስንት ላይ ነው? በስ ወደ ታች ወደ ላይ አድርገው። እሺ ወዲያው የቱ ጋር ቁጥር ስንት ላድርግልህ? ወይ እሱ ቁጥር ወደ ላይ እስቲ ወደ ታች ማለት ነው። እሺ ካገኘው አንብብ አንተ። እሺ አይ በቃ ወይ ጥያቄ ቀይረኝ። ታስታውሰዋለህ? አይ አላስታውስኩትም፣ አላገኘሁም። እሺ በቃ ሌላ ቀይር፣ ሌላ ደግሞ ቀይር። እሺ
የትን በበናት እሱ ቃል እኮ ዮሐንስ ወንጌል ምዕራፍ 6 ነበር። እሺ ሌላ ቀይር በቃ ሌላ በርዞት ይሆናል። እሺ ዮሐንስ ወንጌል ምዕራፍ 8 ቁጥር 16 ጀምሮ አንብስ። ምዕራፍ 8 ቁጥር 16 እሺ ማነው ማለ ገባው? የላከኝ አብ እንትን ነው መንፈስ ነው። እሺ የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁምና እኔ ብፈርድ ፍርዴ እውነት ነው አለ። እሺ አሹ ምን ይላል? ምን አለ? የላከኝ አብ በቃ ኢየሱስ መልእክተኛ ነው ማለት ነው። አለቀ። ወይ አንብብ እንጂ ምን ሆነ ነው? አንብብ በቃ መልእክተኛ ነው አለቀ። ያው የላከኝ እስከ 18 አንብብ። ከእንደገና አንብብ። ይኸው የላከኝ አብ ከኔ ጋር ነው እንጂ ብቻዬን አብ ይያለው እኮ ነው። በቃ አምላክ የሚልከው አለ። ቆይ ልንገርህ በእናትህ ብሪሽ የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁምና እኔ ብፈርድ ፍርዴ ምንድን ነው? እውነት ነው። እሺ ቁጥር 17 እሺ ልቀጥል። የሁለት ሰዎችን ምስክርነት እውነት እንደሆነ በሕጋችሁ ተጽፏል አለ። ልቀጥል። እሺ ቁጥር 18 ስለራሴ የምመሰክር እኔ ነኝ፣ የላከኝ አብ ስለኔ ይመሰክራል። ኢየሱስ ስለራሴ በቃ አየካ እኔ ማለት የሚችል መለኮት የሆነ የእግዚአብሔር አብ ወልድ ዘላለማዊ ቃል ነው። እኔ ማለት የሚችል ፐርሰን ምን ነው? እሱ ነው ማንነት ያለው እኮ የት አለ እኮ ማንነት ፐርሰን ምንድን ነው ለአንተ? ቆይ እኮ ኢየሱስ ማንነት የለም አልኩኝ እንዴ? ነው የት አለ? ኢየሱስ አምላክ ነው የሚለው ፐርሰን ነው አይደል? ማንነት አለው አይደል? እኔ ማለት የሚችል ፐርሰን አይደለም አልኩኝ እንዴ? አንተም ፐርሰን ነህ፣ እኔም ፐርሰን ነኝ። ኢየሱስም ፐርሰን ነው። ምንድን ነው? በጣም በቃ አልሸነፍ እያልክ ነው እንዴ? ምን የለም እኮ ጥቅስ አላመጣህም ብሮ። አይዞክ እሺ። ስለዚህ እኔ ሌላ ጥያቄ ደግሞ ፍርዴም እውነት የሆነ ብሎ የመሰከረ ፍርዱ ለምን መሰለው? እውነት ኢየሱስ ክርስቶስ ነው አለ። እሺ ያኛውን ቅድም ቆይ ለምሳሌ ኢብሪሽ የኔ ሰዓት መልስ አስመልስ እንጂ እኔ ከራሴ አንዳች ላደርግ አይቻለኝም። እንደሰማው ፈርዳለሁ አለ። ስለዚህ ሰምቶ ስለሚፈርድ ፍርዴም ቅን ነው አለ። በቃ በራሱ የሚፈርድ ነገር አለ። ልክ ነው። ከአብ ተልኮ የአብን ፈቃድ እየፈጸመ እኮ ነው በምድር ላይ። ይሄ የሥላሴ ሚስጥር ነው። ሌላ በጣም ብዙ አለኝ። ዕብራውያን ምዕራፍ 1 ቁጥር 3 ዕብራውያን ምዕራፍ 1 ቁጥር 3 ምዕራፍ 1 ቁጥር 1 ላይ ያልካል ጉዳይ አይ ልጅ አታስገባው ሳላ ይሄ ልጅ አታስገቡብን። እሺ ዝጋት። እሺ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሯል። ያኔ በነቢያት ሲናገር የነበረ አሁን ደግሞ ሁሉ ወራሽ ባደረገው በዓለማትም ዘመናትን ባደረገበት በዚህ ዘመን መጨረሻ ለኛ ተናገረናል። እሱም የክብሩ ነጸብራቅ የባህሪ ምሳሌ ሆኖ እሺ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ አለ። እሺ በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። እንዴ አረዳጊ ቆይ ቸርች አይደለም ብራዘር ቆይ አረ ቆይ ተረጋጋ። ማን እንዴ ገና ምን አየ ዳጊ? አረ ዳጊ ቆይ እንዴ ዳጊ ተረጋጋ እንጂ እንዴ ምን ሆኖ ነው እንዴ? ሳራ ምን ነክቶት ነው ልጁ? ለሳ ልትናገር ነው ወይስ እንዴት ነው? አልገባኝም እኔ ጥያቄ። እሺ አሁን እልል ያልከው ቁጥር 3 አንብብ። ቆይ ቁጥር 3 አንብብ። አንድ ጥቅስ ከፍ ብለን እና እልል ያልከው አንዴ ተረጋጋ። እልል ያልክበትን ብለህ ትወጣለህ። ቆይ አንዴ ይኸውልህ ከጥንት ጀምሮ በቃሽ። ቆይ አንዴ እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ክርስቶስ ትላንትናም ዛሬም እስከ ዘላለም ሕያው ነው። መውጣት ፈልጓል። ጀለስ ስለዛ ረብሻው እንደዛ አይደለም። ከምር አይደለም። በቃ በፍጹም አይደለም። እሺ ኢብሪሽ አይደለም። እሺ እልል ኢብሪሽ አይደለም። እሺ ቆይ ኢብሪሽ ቆይ አንዴ ስማኝ። ኧረ ወዴትም አልሰማም። ና አሁን አቅርበሃል እኮ ያቀረብከው ነገር ኢየሱስ ጌታ ነው። እሺ ትክክል ነህ። ዮሴፍም ጌታ ነው። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሯል። ያኔ ለአባቶች በነቢያት ተናገረ አይደለ ዳጊ? እግዚአብሔር ኤግዛክትሊ ፐርፌክት። አዎ አሁን ደግሞ አለ ሁሉ ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ። ያኔ በነቢያት ሲናገር የነበረው አሁን በልጁ የተናገረው ማን ነው? እግዚአብሔር አብ።
እናመሰግናለን። ስለዚህ እግዚአብሔር አብ ለምሳሌ አንድ ጥቅስ ልስጥህና እሺ የትም እንዳትሄድ ይሄን ቃል በነቢያት የተናገረውን እኔ ቆይ አንዴ ብራዘር በነቢያት የተናገረውን በኢሳይያስ አፍ አብ ተናግሯል። እሺ ቀደም እንዳልከው በነቢያት ተናግሯል ስላልክ ቆይ አንድ ጊዜ በነቢይ ኢሳይያስ አፍ የተናገረው ማን ነው? ከጥንት ጀምሮ በነቢያት አፍ ቆይ ብራዘር ቆይ አፈታታለሁ መጽሐፍ አፈታታለሁ ቆይ አንዴ ዳጊ በነቢያት አፍ የተናገረው ማን ነበረ? አረ ኢብሪሽ ስማኝ ቆይ ዳጊ ተረጋጋ። እኔ መቼ ይል አረ ቆይ አንዴ በነቢያት አፍ የተናገረው ማን ነው? እግዚአብሔር አብ አይደል? አረ እግዚአብሔር አብ ነው በነቢያት አፍ ያን የተናገረው በልጅ የተናገረው ልክ ነው። አዎ ጥሩ። ስለዚህ በኢሳይያስ አፍ ምን አለ እግዚአብሔር አብ? እኔ እግዚአብሔር ነኝ ከኔም ሌላ ማንም የለም ከኔም በቀር አምላክ የለም አለቀ። ከኔ በቀር እኔ እያለ የሚናገረው ማን ነው? እኔ ማለት ምችል አብ ነው። እናመሰግናለን። ከኔ በቀር አምላክ የለም። በተመሳሳይ ሁኔታ እኔ ማለት ይችላል ወልድ። ቆይ ከኔ በቀር አምላክ የለም ሲል እግዚአብሔር አብ ከአብ ውጪ ሌላ አምላክ አለ? በተመሳሳይ ነው አንድ አምላክ እንደዛ ነው ያልገባ እሱ ነው። ቆይ ትልቁ ልዩነታችን እሱ እኮ ነው። እኔ ብሎ የሚናገረው አብ ከአብ ውጪ ሌላ አምላክ አለ ወይስ የለም? አይገርምም? መልስ ጥያቄ ጠይቁ መልስ። እኔ ብሎ የሚናገረው አብ ከኔ ውጪ ሌላ አምላክ አለ ብሎ ተናግሯል ወይስ አልተናገረም? ተናገረ እኮ በቃ። ስለዚህ ከአብ ውጪ አምላክ አለ? በዚህ ጥቅስ መሰረት ከአብ ውጪ ሌላ አምላክ አለ? ጊቭ ሚ 1 ሚኒት አንዴ ቀስጠኝ። ቆይ ተረጋጋ። አንዴ ቀስጠኝ። ተረጋጋ። በብሉይ ኪዳን ዘመን እግዚአብሔር አምላክ በተለያየ መንገድ ራሱን ገልጧል። ተረጋጋ። በዚህ ጥቅስ መሰረት ከአብ ውጪ ሌላ አምላክ አለ ወይ? አንድ አምላክ ነው ያለን። የጠየቁ ከዚህ በዚህ ጥቅስ መሰረት እኔ እያለ የሚናገረው አብ ነው አይደለ ዳጊ? አዎ ከዚህ ያው እኔ ከኔ በቀር አምላክ የለም የሚለው አብ ነው አይደለ? የለም። አዎ ሌላ አምላክ እኮ የለም። ከአብ ውጪ ሌላ አምላክ አለ? የለም። እናመሰግናለን። በል በቃ ይበቃል። እሺ ስማኝ ኢብሪሽ ስማኝ አንዴ ከአብ ውጪ ሌላ አምላክ ብሎ መስክሯል። ስማኝ ኢብሪሽ እናመሰግናለን። ስማኝ አንዴ በቃ አለቀ። ወዴት ነው? እሺ አንድ ጥቅስ ልስጥ። አንድ ጥቅስ